ደናል አመልካለው ይህንን ታላቅ ጌታ አመልካለው በማንም የማይረታ አመልካለው ግንበኞችን አቁትን አመልካለው የማዕዘን ራስን አመልካለው ይህንን ታላቅ ጌታ አመልካለው በማንም የማይረታ አመልካለው ግንበኞችን አቁትን አመልካለው የማዕዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አይምሮ አይገመትም ወርዱም ስፋቱም አይዘለቅም አመልካለው ይህንን ታላቅ ጌታ አመልካለው በማንም የማይረታ አመልካለው ግንበኞችን አቁትን አመልካለው የማዕዘን ራስን በምድር ላይ ካሉ ፍጥረቶች ሁሉ መካከል እግዚአብሔርን እንዲያመልክ የተፈጠረ ሰው ብቻ ነው። ሰው ለእግዚአብሔር ስለተፈጠረ ከእግዚአብሔር ውጪ ቢበላ ሊጠግብ አይችልም፣ ቢጠጣ ሊረካ አይችልም፣ ቢለብስ ሊሞቀው አይችልም። ምክንያቱም ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው። በእግዚአብሔር መልክና ምሳሌ የተፈጠረ ሰው እግዚአብሔርን እንደ እግዚአብሔርነቱ ሲያመልከው እውነተኛ ደስታንና ሰላምን ያገኛል። በእግዚአብሔር መንፈስ ሆነን እግዚአብሔርን ስናመልከው ለእግዚአብሔር ስንኖር እውነተኛ ደስታና እርካታ ይኖረናል። ከዛ ውጪ ግን ደስታ ልናገኝ አንችልም። በኢየሱስ ክርስቶስ እውነተኛ ደስታና ሰላም አለ።